ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት የተለመዱና ማራኪ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር የምናያቸው አረፍተ ነገሮች ወይም ቃሎች ምንድናቸው? ሁሌም ካፋችን የማይጠፉ የእንግሊዘኛ ንግግሮች ናቸው ማለት ነው። እና እነዚህን እንዴት ነው ማንበብ የምንችል፣ ትርጉማቸውስ ምንድነው ሚለውን በግልጽ የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻ ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ አሁን ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት እንደምናነበው እንጀምር። እዚህ ጋር አሁን ኤች አለ። ኤች ከዛ ኦ በአንድ ላይ እንዴት ነው የምናነበው? ኤች ኦን በአንድ ላይ እንደ ሆ ነው የምናነበው። ኤች ኦ በአንድ ላይ እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ በአንድ ላይ ሆልድ ሆልድ። ከዛ የኛው ምን ይላል? ቲኤች አይን በአንድ ላይ ሁሌም እንደዚህ ነው የምናነባቸው፣ እንደዚህ። ከዛ ኤስን እንደ ስ ስናነባው ዚስ ዚስ፣ በአንድ ላይ ሆልድ ዚስ ሆልድ ዚስ። ምን ማለት ነው? ይህን ያዝ፣ ይህን ያዝ ማለት ነው። እንግዲህ ሆልድ ማለት መያዝ ማለት ነው። ሆልድ ስንል መያዝ። ዚስ ማለት ደግሞ ምንድን ነው? ይህ ማለት ነው። ይህ። ስለዚህ ይህን ያዝ ማለት የምንፈልግ ሆልድ ዚስ እንላለን ማለት ነው። ያ ቀጣይስ ምን ይላል? እዚህ ጋር አሁን ፒኤን በአንድ ላይ እንዴት የምናነባቸው? ፒኤን እንደ ፓ፣ ፒኤን እንደ ፓ፣ ዳብል ኤስን እንደ ስ፣ በአንድ ላይ ስናነባው ፓስ ፓስ። እዚህ ጋር ዳብል ኤስ ሲሆን ወይም ሁለት ኤስ ስላለው ግራ እንዳይጋባችሁ በአንድ ድምፅ የምናነበው ማለት ነው። ስለዚህ ፒኤን በአንድ ላይ እንደ ፓ አነበብን። ከዛ ኤስን እንደ ስ ነው የምናነባት፣ ፓስ ፓስ። ከዛ ኤምኤን በአንድ ላይ ሚ ብለን እናነባው፣ በአንድ ላይ ፓስ ሚ ፓስ ሚ። ምንድን ነው? አቀብለኝ ማለት ነው። አቀብለኝ ወይም አቀብኝ ማለት ከፈለግን ፓስ ሚ እንላለን። ፓስ ማለት እንግዲህ ማሳለፍ እንደማለት ነው። ሚ ማለት ደግሞ ለኔ። ስለዚህ ፓስ ሚ በአንድ ላይ አቀብለኝ ወይም ስጠኝ እንደማለትም ይሆናል ማለት ነው። ያ ይህስ ምን ይላል? እዚህ ጋር አሁን ፒዩን እንደምናነባዋለን እንደ ፑ፣ ፒዩን በአንድ ላይ እንደ ፑ፣ ኤስኤችን እንደ ሺ፣ ኤስኤችን በአንድ ላይ እንደ ሺ፣ በአንድ ላይ ፓሽ፣ ይቅርታ ፑሽ ፑሽ ብለን እናነበዋለን። ከዛ አይቲን ደግሞ እንደ ኢት፣ አይቲን በአንድ ላይ እንደ ኢት ብለን ነው የምናነበው ማለት ነው። ስለዚህ በአንድ ላይ ፑሽ ኢት ስንል ግፋው ወይም ግፊው ማለት ስንፈልግ፣ ግፋው ወይም ግፊው ማለት ስንፈልግ ፑሽ ኢት እንላለን። ፑሽ ማለት እንግዲህ መግፋት ማለት ነው። ኢት ማለት ደግሞ የሚገፋው አካል ሊሆን ይችላል። የሚገፋው ነገር ነው የሚወክለው ማለት ነው ኢት። ስለዚህ ፑሽ ኢት ግፋው ወይም ግፊው። ያ ኤኛውስ ምን ይላል? ቲን እንደ ቲ፣ ይቅርታ ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ይ ስናነበው ትራይ ብለን እናነበዋለን። ከዛ እዚህ ጋር እንደነገርኳችሁ ቅድም ቲኤች አይ በአንድ ላይ ቲኤች አይን በአንድ ላይ እንደዚህ፣ ቲኤች አይን በአንድ ላይ እንደዚህ አነበብን። ከዛ ኤስን እንደ ስ አነበብ ነው ማለት ነው። ስለዚህ ዚስ የሚል ድምፅ አለው ማለት ነው። በአንድ ላይ ትራይ ዚስ ስንል ምንድን ነው? ይህን ሞክር ወይም ይህን ሞክሪ ማለት ስንፈልግ ትራይ ዚስ ማለት እንችላለን። እንግዲህ ትራይ ማለት ምንድን ነው? መሞከር ማለት ነው። ትራይ ስንል መሞከር ማለታችን ነው። ከዛ ዚስ ማለት ደግሞ ምንድን ነው? ይሄ ማለት ነው። ይህ። ስለዚህ በአንድ ላይ ትራይ ዚስ ስንል ይህን ሞክር ወይም ሞክሪ ማለት ይሆናል። ያ ቀጣይስ እዚህ ጋር ዩን እንደ ዩ፣ ኤስኤን በአንድ ላይ እንደ ዝ ስናነባው ዩዝ። ከዛ ቲኤችኤን ቅድም እንደነገርኳችሁ እንደምንናነበው ማለት ነው። ቲኤችኤ ቅድም ቲኤችአይ እንደዚህ ነበር።
ቲኤችኤን ደግሞ እንደ ዛ እናነበዋለን ማለት ነው። ዛ ከዛ ቲን ከዚህ ጋር እንደ ታ ነበብናት፣ ቲን እንደ ት ማለት ነው። ከዛ ምን ብለን እናነበዋለን? ዛት ዛት። በአንድ ላይ ዩዝ ዛት ዩዝ ዛት ምንድን ነው? ያንን ተጠቀም ማለት ነው። ያንን ተጠቀም ወይም ተጠቀሚ ማለት ብንፈልግ ዩዝ ዛት ማለት እንችላለን። እንግዲህ ዛት ማለት ምንድን ነው አልኳችሁ? ዛት ማለት ያ ማለት ነው። ያንን ወይም ያ እንደማለት ነው የምንጠቀመው። ዩዝ ማለት ደግሞ መጠቀም ወይም ጥቅም እንደማለት ነው። መጠቀም ወይም ጥቅም የሚለውን ይገልጽልናል። ስለዚህ ዩዝ ዛት ስንል ያንን ተጠቀም እያልን ነው፣ ወይም ያንን ተጠቀሚ ማለት ብንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ከዛ ቀጣይ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ስናነባው ስታርት ስታርት ስታርት። ከዛ ኤንኦን እንደ ና፣ ዳብሊውን እንደው ስናነባው ናው ናው፣ ኖ ሳይሆን ናው ብለን ነው የምናነበው። ናው በአንድ ላይ ስታርት ናው። ስታርት ናው ማለት ምንድን ነው? አሁኑን ጀምር ወይም አሁን ጀምር ወይም ጀምሪ ማለት ብንፈልግ ስታርት ናው ማለት እንችላለን። እንግዲህ ስታርት ማለት ምንድን ነው? ስታርት ማለት መጀመር ማለት ነው። መጀመር። ስለዚህ ናው ማለት ደግሞ አሁን ማለት ነው። ናው ስንል አሁን እያልን ነው። በአንድ ላይ ስታርት ነው አሁን ጀምር ወይም አሁን ጀምሪ ማለት ስንፈልግ እንደዚህ ብለን መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ሲን እንደምንሆናነባት እንደ ክ፣ ሲን እንደ ክ፣ ኤልኤን እንደ ሊ፣ ኤልኤን እንደ ሊ ነው የምናነባት። እዚህ ጋር ልብ አድርጉ። ምንድነው እዚህ ጋር ኤ ለኤን አናነባትም። ኤን ለማንበብ እንዳትወዛገቡ። ምክንያቱም ምንድነው ሁለት አናባቢዎች አሉ፣ ኢና ኤ አይደለ? ስለዚህ ኢና ኤ ሁለቱ አናባቢ ናቸው። ስለዚህ የመጀመሪያውን አንብበን ቀጥሎ ያለውን አናባቢ አናነባውም ብለናል። ስለዚህ የመጀመሪያዋን ኢን አነበብን፣ ከዛ ኤን አናነባትም። ከዛ እንዴት አደረግን? አሁን ሲን እንደ ክ አነበብን፣ ኤልኢን እንደ ሊ አነበብን፣ ከዛ ኤን አለፍን፣ ከዛ ኤንን እንደ ን እናነባታለን። ኤንን እንደ ን በአንድ ላይ ክሊን 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 ማለት ምንድን ነው? ማጽዳት ማለት ነው። ማጽዳት። ከዛ ይሄኛው እናንብበው ቲኤች አይ ቅድም እንደነገርኳችሁ ምንድን ነው እንደዚህ እናነበዋለን። ኤስን እንደዚህ ስናነበው ዚስ በአንድ ላይ ክሊን ዚስ ስንል ክሊን ዚስ ስንል ምንድን ነው? ይህን አጽደው ወይም ይህን አጽጂው ማለት ብንፈልግ ክሊን ዚስ ማለት እንችላለን። እንግዲህ ክሊን ማለት ማጽዳት ማለት ነው፣ ወይም የጸዳ እንደማለት ነው። ዚስ ማለት ደግሞ ይህ ማለት ነው። ይህ ስለዚህ ይህን አጽደው ማለት ብንፈልግ ክሊን ዚስ እንላለን ማለት ነው። ክሊን ዚስ። ያ እዚህ ጋርስ ምን ይላል? ሲኤች ኢን በአንድ ላይ እንደ ቸ፣ ሲኤች ኢን በአንድ ላይ እንደምናንብበ አልኳችሁ እንደ ቸ። ከዛ ሲኬን በአንድ ላይ ሲመጡባችሁ ሁሌም እንደ ክ ነው የምታነቡት፣ በአንድ ድምፅ ማለት ነው። ሲና ኬ በአንድ ላይ ከመጡ በአንድ ድምፅ ነው የሚነበቡት። እንደምን ነው የሚነበቡት? እንደ ክ። ስለዚህ ቸክ ኢት ምንድን ነው? አረጋግጠው ወይም አረጋግጭ ማለት ብንፈልግ ቸክ ኢት እንላለን ማለት ነው። ቸክ ኢት። እንግዲህ ቸክ ማለት ማረጋገጥ፣ ኢት ማለት ደግሞ የሚረጋገጠው አካል ማለት ነው። የሚረጋገጠው ነገር ነው የሚወክለው ማለት ነው ኢት የሚለው። ስለዚህ ቼክ ኢት ስንለው አረጋግጠው ወይም አረጋግጭው እያለን ነው። ያ ቀጣይ ኤችኢን እንደምናነባለን እንደ ኸ፣ ኤችኢን እንደ ኸ አነበብን። ኤልን እንደ ል፣ ፒን እንደ ፕ ስናነባው ኸልፕ። ከዛ ይሄኛውን ኤች አይን እንደ ሂ፣ ኤች አይን በአንድ ላይ እንደ ሂ፣ ኤምን እንደ ም፣ ኤች አይን እንደ ሂ አነበብን። ኤምን እንደ ም በአንድ ላይ ሂም። ሁሉንም በአንድ ላይ ስናነባው ሄልፕ ሂም ምን ማለት ነው? እርዳው ወይም እርጂው ማለት ብንፈልግ ሄልፕ ሂም ማለት ይቻላል። ሄልፕ ማለት እንግዲህ እርዳታ ወይም ማገዝ እንደማለት ነው። ስለዚህ ሂም ማለት ደግሞ እሱ ማለት ነው። ስለዚህ እሱን አግዡ ማለት ብንፈልግ ሄልፕ ሂም ማለት እንችላለን። ያ ቀጣይ ሲኦ። አሁን እዚህ ጋር እንዴት ነው የምናነበው? ሲኦን እንደ ኩ ነው የምናነበው። ዳብል ስለሆኑ እንደ ኡ የሚል ድምፅ አላቸው። ይህኛ አንድ ኦ አናነበውም፣ ችግር የለውም። ስለዚህ ዳብል ስለሆኑ ይቀየራል ማለት ነው። እንደ ኦ ሰው የምናነበው እንደ ኡ ነው የምናነበው። ስለዚህ
ሲን እንደ ኩ አነበብን፣ ኩክ። ኬን እንደ ክ ማለት ነው ያነበብናል። ኬን እንደ ክ፣ ዳብል ኦን እንደ ኦ፣ ሲን እንደ ሲ። ስለዚህ ኮክ፣ እንቅርታ ኩክ ኢት፣ ኩክ ኢት። ኩክ ኢት ማለት ምንድን ነው? አብስለው ወይም አብስዩ ማለት ብንፈልግ ኩክ ኢት ማለት እንችላለን። ኩክ እንግዲህ ምንድን ነው? ማብሰል ማለት ነው፣ ማብሰል። ስለዚህ ኩክ ኢት ስንል አብስለው ወይም አብስዩ ማለታችን ነው። እሺ ከዛ ሲን እንደምናነባዋለን እንደ ክ፣ ኤል ኦን እንደ ሎ፣ ኤስ ኢን እንደ ዝ፣ አይ ቲን በአንድ ላይ እንደ ኢት ብለን እናነበው። ምን እንዳልኳቸው አሁን እዚህ ጋር ሲን እንደ ክ አነበብን፣ ኤል ኦን እንደ ሎ፣ ኤስ ኢን በአንድ ላይ እንደ ዝ፣ አይ ቲን እንደ ኢት ብለን በአንድ ላይ ማለት ነው። ስለዚህ በአንድ ላይ ክሎዝ ኢት፣ ክሎዝ ኢት። ክሎዝ ማለት ምንድን ነው? መዝጋት ማለት ነው። ኢት ማለት ደግሞ ይህ ወይም የሚዘጋውን አካል ነው የሚገልጽልን ማለት ነው። በር ሊሆን ይችላል፣ የተለያየ ነገር የሚዘጋ ነገር ነው የሚገልጽልን ኢት የሚለው ማለት ነው። ስለዚህ ክሎዝ ኢት ስንል ዝጋ ወይም ዝጊው ማለት እንፈልግ ነው እንደዚህ መግለጽ የምንችለው። ያ የመጨረሻው ምንድን ነው? እዚህ ጋር ሲን እንደምናነበው እንደ ክ፣ ኤልኤን እንደ ላ፣ ኤምን እንደ ም። እንዴት አልኳችሁ? ሲን እንደ ክ፣ ኤልኤን እንደ ላ፣ ኤምን እንደ ም ስናነበው ክላም ዳውን። እዚህ ጋር ዲኦን እንደ ዳ፣ ዳብሊውን እንደ ው፣ ኤንን እንደ ን ስናነበው ዳውን። በአንድ ላይ ካም ዳውን ምንድን ነው? ተረጋጋ ወይም ተረጋጊ ማለት ብንፈልግ ካም ዳውን ማለት እንችላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን ማዳበር እንችላለን ማለት ነው። ከእናንተ የሚጠበቀው የምንሰራቸውን ቪዲዮዎች ተከታትላችሁ ሁሉንም የምንለቃቸው ቪዲዮዎች ካያችሁ ጥሩ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬውን ክላስ እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑ።